ሰላም ጤና ይስጥልን ወደ ተከበራችሁ የኦስማን ቲዩብ ተከታታዮች በሙሉ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ የማሳያችሁ በዩቲዩብ ላይ ቪዲዮ ፖስተን እንዴት ነው ኮሜንት መጻፍ የማይቻለው። ኮሜንት አሁን ምሳሌ አብዛኞቻችን እንደዚህ ኮሜንት መጻፍ አይቻልም ማለት ነው። አብዛኞቻችሁ ጋር ቪዲዮ ፖስታችሁት ቪዲዮ ጋር ኮሜንት መጻፍ አይቻልም ማለት ነው። ግን ይሄንን እንዴት ነው ኮሜንት መጻፍ አይቻልም? ብዙ ሰዎች እኛ ኮሜንት መጻፍ አልቻልንም፣ የኮሜንት መጻፊያው የለም ይላሉ አይደለ? ይሄንን ደግሞ እንዴት አድርጋችሁ እንትን ማድረግ እንዳለባችሁ የማሳያችሁ ይሆናል ማለት ነው። እስከ መጨረሻው ተከታተሉ። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን እስከ መጨረሻው በመከታተል ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሂድ። በመጀመሪያ እዚህ ጋር ዋይቲ ስቱዲዮ የምትለውን ማውረድ አለባችሁ ማለት ነው። በመጀመሪያ ዋይቲ ስቱዲዮ የምትለውን እዚህ ጋር ያለችውን ማለት ነው ማውረድ አለባችሁ ማለት ነው ከእናንተ ጋር፣ ወይንም ደግሞ ዩቲዩብ ስቱዲዮ ጋር መግባት አለባችሁ። እና አሁን ዩቲዩብ ስቱዲዮ ስለማይመጣልኝ ቀጥታ ይቺን ነው ማወረድኩት። በዚህ መሰረት እንዴት ማስተካከል እንዳለብኝ የማሳያችሁ ይሆናል። ለምሳሌ ገባሁ ወደ እሷ ነክቼ፣ ለምሳሌ ይሄ ቪዲዮ ይታገደብኝ ነው ልበል። ይሄ የመጀመሪያውን ቪዲዮ ቢታገድብኝ የመጀመሪያውን ቪዲዮ ነካሁት። ከዛ የት ጋር መሰላችሁ የምትነኩት ማለት ነው። እዚህ ጋር ይሄን ተነካችሁ በኋላ ከላይ የስክሪፕቶ ምልክት አለች አይደለ? ላይ ጋር እሷን አንድ ጊዜ መንካት። የስክሪፕቶ ምልክቷን አንድ ጊዜ ትነኳታላችሁ። ከዛ ምን ታደርጋላችሁ? የት ጋር ትገባላችሁ ማለት ነው። ይኸው እዚህ ጋር እኔ ኖት ስላልኩት ነው። ይሄ የሰው ምልክቷ አለች አይደለ? በመጀመሪያ ቪዲዮዋችሁ እንትን እዚህ ጋር ፕራይቬሲ እንዳይገባባችሁ ፐብሊክ መሆን አለበት በመጀመሪያ። ከዛን ደግሞ እዚህ ጋር አሁንም ደግሞ ቀጥላ የደውል ምልክቷ አለች። እሷን ትገቡና አሁን እኔ ኮሜንት መጻፍ ይቻላል በትክክል ስለተፖስተ ማለት ነው። የእናንተ ግን ኮሜንት መጻፍ የማይቻል ከሆነ የእናንተ ቪዲዮ የተፖስተው ምን ተብሎ ነው? እዚህ ጋር yes it is made for kids ተብሎ እዚህ ጋር ነው ኦን የሆነው። ላይኛው ነው ማለት ነው። ላይኛው ነው እናንተ ኦን ያደርጋችሁት። ስለዚህ ምን ማድረግ አለባችሁ ማለት ነው? ይህ ጋር እታችኛው ጋር ማድረግ እታችኛው ጋር ታደርጉታላችሁ። ከዛ no it is not made for kids ይላል እዚህ ጋር ታደርጉታላችሁ። ምክንያቱም የመጀመሪያው yes አላችሁት ማለት ለቪዲዮዬ ለህፃን ልጆች ከ18 ዓመት በታች ላሉ ይፈቀዳል ብላችሁ ነው የፖስታችሁት ማለት ነው። ታችኛው ደግሞ አይ ከ18 ዓመት በላይ ላሉ ነው እንጂ ከ18 ዓመት በታይ ላሉ አይፈቀድም ማለት ስለሆነ ስለዚህ እታችኛው ጋር ታደርጉታላችሁ ማለት ነው። በዚህ ይሄው እዚህ ጋር ታችኛውም ከ18 ዓመት የመጀመሪያው yes የሚለው ከ18 ዓመት በላይ ለሆኑ እንትኑ ቪዲዮ ይታገድብኝ ነው የሚለው። ታችኛው ደግሞ አይ አይታገድብኝ ነው የሚለው። ታችኛውንም ኖ የሚለው ጋር ታደርጉታላችሁ። ላይኛውንም ኖ የሚሉት ጋር ታደርጉታላችሁ። የእናንተ yes የሚለው ላይ ነው ማለት ነው። ኮሜንት መጻፍ ታልተቻለ yes የሚለው ጋር አድርጋችሁ ስለፖስታችሁት ማለት ነው። ስለዚህ በዚህ መሰረት ታችኛው ጋር ታደርጉትና ታችኛው ጋር ይሄን ታችኛውን ኦን ኖ የሚለው ጋር ታደርጉትና ወደ ኋላ ትመለሳላችሁ። ያንን ኖት አድርጋችሁ በኋላ እዚህ ጋር ጫፍ ላይ ሴፍ የምትላለች እዚህ ጋር ሴፍ የምትላለች እኔ ያው በተስተካከለ ስለሆነ ስላልነካሁት ነው እንጂ የእናንተ ሴፍ የምትለው ትደምቃለች ማለት ነው። ከዛ ሴፍ የሚለውን ትነኩታላችሁ። ከዛም በኋላ ቪዲዮአችሁ መስራት ይችላል ማለት ነው። ኮሜንት መጻፍ ይቻላል ማለት ነው። በሌላ መንገድ ደግሞ ቪዲዮ ስትፖስቱ አብዛኛውን እንደዚህ እንደልባችሁ ቪዲዮ ስትፖስቱ በመጀመሪያ ቀጥታ አሁን ለምሳሌ እኔ ቪዲዮ ልፖስት ቢያንስ አንድ ቪዲዮ የቱን ቪዲዮ ለምሳሌ ማለት ነው ለእናንተ ለማሳየት ያህል እሺ ይሄን ቪዲዮ ልፖስት ልበል። ይሄን ቪዲዮ ልፖስት ልበል። እዚህ ጋር በአማርኛ ዙሬዋለሁ። አሁን እኔ በአማርኛ ስለዞረ ነው። ቀጥታ የቱን ትነካላችሁ? አሁንም ደግሞ ተላይ ሂድ የሚለውን ትነካላችሁ። ይሄው እዚህ ጋር አያችሁት? ቅድም ያሳየኋችሁ እዚህ ጋር በአማርኛ ተተርጉሞ መጣላችሁ። የእናንተ ጋር እዚህ ጋር yes it is kid ነው የሚለው የመጀመሪያው ማለት ነው። አያችሁት? ኦን ያደርጋችሁት። ያ ማለት ምን ማለት ነው? አዎ ለልጆች የተዘጋጀ ነው ይሄ ቪዲዮ ማለት ነው። አያችሁት? ታችኛው ደግሞ ኖ የሚለው ደግሞ አይ ለልጆች የተዘጋጀ አይደለም ማለት ነው። ስለዚህ ስትፖስቱ እዚህ ጋር አርጋችሁ መፖስት የለባችሁ ማለት ነው። መጀመሪያው ጋር እዚህ ጋር ታችኛው ጋር አርጋችሁ መፖስት። ታችኛውንም ልክ አያችሁት? ቅድም እዛ ጋር ባሳየኋችሁ መሰረት ታችኛውን ደግሞ ይኸው በአማርኛ ዙሮ ነው አሁን የቅድሙ ማለት ነው። ይኸው አዎ ከ18 ዓመት በላይ ለሆኑ ተመልካቾች ቪዲዮዬን አግድ ማለት ነው የመጀመሪያው yes የሚለው ማለት ነው። ታችኛውም ሁለተኛው ደግሞ ምን ይላል? አይ ከ18 ዓመት በላይ ለሆኑ ተመልካቾች ቪዲዮዬን አትገድብኝ ይላል። ታችኛው ጋር ኖ የሚለው ጋር አርጉት ማለት ነው። እናንተ በእንግሊዘኛ ስለሆነ የኔ በአማርኛ ስለሆነ ነው አይ የሚለው። ስለዚህ እዚህ ጋር ኖ ታችኛው ጋር አርጋችሁ በዚህ መሰረት ቪዲዮውን ከታች ያለውን ስትነኩት ይፖስትላችኋል ማለት ነው። አፕሎድ የሚለው ጋር እኔ ልመልሰው ያው ለእናንተ ለማሳየት ስለሆነ እና በዚህ መሰረት ኮሜንት የታገደውን መፍታት ትችላላችሁ ማለት ነው ቤተሰቦቼ።
በቀጣይ አዳዲስ ቪዲዮ ሰራላችኋለሁ። የሚያስፈልጋችሁ ምናምን ቪዲዮዎች ሰራላችኋለሁ። ቪዲዮን ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ